እንዴ ልብስሽን ትላንትና ጧት ድሪያ ነበር ያደረኩትና አው ኖ አያስጠላል አለኝ። እሺ ልቀይር ስለው አው ቀይር ያለኝ። አይ እንዳለ ጡት የሚያሳዩ ናቸው ያሉት እኔው አላለኝም። ደሞ ይናፋል እኮ ያለኝ እዚህ ቲክቶክ ላይ ቆንጆ ከሚባሉ ወንዶች መካከል ጥሩ ሲባል ኪዲ መሆንን ሁለተኛ ነው ያለቻት። ሰማ እንደማለ ልቦና ራሱ ቋጣሪ ከሚባሉ ሰዎች መሃል ቢባል ኦኬ ቆንጆ ቆንጆ ነው ቋጣሪ አይ ቆንጆ ነው ያልኩሽ። ኔቨር የተሳሳተ መረጃ ነው የደረሰኝ ማለት ነው። አይ ካየሁሽ በጣም ቆየሁ። ደህና ነሽ? ደህና ነኝ አለሁ እኮ። አይ ካለው እኔን ተኛለሽ? እኔ ካየሁሽ ቆየሁ። ሙን አትጨማለቅ በእግዚአብሔር ማርያምን ካየሁሽ ቆየሁ። ከተገናኘን ቆየን። ማታ ማታ ስለማልገባ ነው ሙኒ። አዎ እኮ እኔ እንዲህ ከተገናኘን ቆየን። ጠዋት ነበር ይሄን ሰሞን ስገባኝ ነበር። እንዴት ነሽ? አለሁ። የዋ ምን ይሆናል ብለህ ነው? ምንም ምን ይሆናል እና ምን ላይ ነሽ? ምንም ምትነግሪ ነገር የለ እንዴ? ስለምን ልንገርህ? ኪዲ ትፈልጋለች ብሎ እኮ ነው ያስገቡት። እስቲ ማርያምን አይመስለኝም። ማን ያለኝ እዚህ ቲክቶክ ላይ ቆንጆ ከሚባሉ ወንዶች መካከል ጥሩ ሲባል ኪዲ መሆንን ሁለተኛ ነው ያለቻት። ሰማ እንደማለ ልቦና ራሱ ቋጣሪ ከሚባሉ ሰዎች መሃል ቢባል ኦኬ ቆንጆ ቆንጆ ነው ቋጣሪ አይ ቆንጆ ነው ያልኩሽ። ኔቨር የተሳሳተ መረጃ ነው የደረሰኝ ማለት ነው። እንዴ አግሬሲቭ መጥቶ ነው ሳብሪ የምትባይ ሴት ያምሻል እንደ ጀላ ብላ ምናምን ወንድ አይደለህ እንደ አንተ ሲያስጠላ ምን አይነት ኮሜንት ነው የምታደርገው? እኔ ሰውኩ ያሟሉ። እሺ ማማንን አልሽ ታዲያሽ? ሶስት ምረጭ ደውል አስመርጥሽ ነው የመጣሁት። አላምላክ ነው የጠፋው ቢና ከምን የጠፉት ጥርሱ ምንድን ነው የሰውየው አልተፋቀም መሰለኝ። ሶስት ቆንጆ ጥሪ ብትባይ ከቲክቶክ ከወንዶች ማንን ነው የምትይው? አንደኛ ዳዳ። እሺ እሺ አንደኛ ማንን አልሽ? ዛክ። ሁለተኛ የለም በቃ ውጪ አንተ። አዎ እንደዛ ብዬ ከነሰም ሶስተኛ ፍቅር ሲዝም። አዎ ልል እግዚአብሔርን አንተ እንዴት እንደቀደም እግዚአብሔር ልለው ሰሞኑን እያየሁ ነው። ፍለርት እያደረጋችሁ እያየሁ ነው። ወይኔ ፍቅር ሲዝም ይሄ አልናፈኩም ብሏለሁ። እንደዛ ነግተሽ ትንሽ ባለፈው አንዷ ገብታ ምንድን ያለችው ማናት እንደዛ እየጠየቀችው ነበረው። አው ኮኪ ምንድነው ፍቅር ሲዝም አሁን አንድ ምዕመን መጥቶ ልቀመጥ በቢል ምን ትላለህ እንደዚህ ለማ አለ። ከዛ ልጅቷ ብልህ ምን ትላለህ ማለት እሱ አስብበታለሁ እንዴ ልብስሽን ትላንትና ጧት ድሪያ ነበር ያደረኩትና አው ኖ አያስጠላል አለኝ። እሺ ልቀይር ስለው አው ቀይር ያለኝ። አይ እንዳለ ጡት የሚያሳዩ ናቸው ያሉት እኔው አላለኝም። ደሞ ይናፋል እኮ ልክ ሲሰጠው ጊፍቱስ አይ ጥሩምባ ይዞ የምር ሲነፋ አላየሽም? ጡጥ ያደርጋል ይምር። ወይኔ መሆን ላብድ ነው የምደርሰው በቃ
ይልሃል። እንዴት እንደሚያናንድ ደስተኛ ነው። እኔ አዘንኩ። አሁን እሱን አግኝታችሁ የፈነከታችሁ ሰዎች እግዚአብሔር ባለጌ ናቸው። አይፈነከትም እኮ እሱ። እኔ አነፋፉ ደምሳሽ ትክክለኛ ስሙ ግን ታውቂዋለሽ? አዎ ደምሳሽ እኮ ነው ትክክለኛ ስሙ። እንዴ መታወቂያው ላይ አራምሳለ ነው ሰው። አራምሳደ አራምሳለ አትቀልድ። አለ መታወቂያውን አሳይቶኛል። ደምሳሽ በምን በፈለግሽው ናስስ አይደለም። አረ እንዴ አራምሳለ አብሳላት የሚወዳል። ለዛ ነው አራምሳለ ነው ኢየሱስ። አብሳላት ማንች ብዙ ጊዜ ይጻፍልኛል። አብሳላት ዲቶክስ ጥቁር አስሙድ ጠጡ ምናምን የምትለው ስታራ ላይ የምትገባው ዩቲዩብ ላይ እግዚአብሔርን በል የምር አይ ዲቶክስ ካረገች በኋላ ከወደ ወጣው ምናምን ታሳየናለሽ። ሽንት ቤት ውስጥ ነው ሰው ያለ ኢትዮጵያ ሕዝብ እኮ እግዚአብሔር እኔ ድሃ ሆንኩ እንጂ መቀለጃ አይደለሁም። እግዚአብሔር ቁጭ ብሎ ዩቲዩብ ላይ አርሲ ታራበት ያለ እና እሱ አፍቅሯት ነበር። አዎ ከእሷ ጋር የድሮ ባሌ ናት ሲል አልሰማሽም? ባሌ ናት ሚስቴ ናት። አንቺ አታውቂም ማለት ነው። እንደ ደምሳሽ አወራሩ ነው። በድሮ እኮ እሱ ሴት ነበረ እኮ። በድሮ ምንህ ነኝ ስለሆነ ውሽማዬ ነበር ሻለኝ አይደለም። እሱ በድሮ ህይወቱ ሴት ነው። እሷ ኦኬ አንተ ሰግጦ እያመነ እኮ ነው። ይበሽዛ ይመችህ። ያው መጣ እንደ ዲቶክስ ስትደረግ የሚያይ ሰውዬ ፍቃዱ የሚባል ስም አልቀረም እንዴ? እኔ ፍቃዱ ምናምን አይኔ አብሳላት ትመቸኛለች። በተለይ አሁን ፀጉሯን ከቆረጠች በኋላ ድሮ ነው ፀጉሯ እያለ በጣም ይከብደኝ ነበር። እኔ አብሳላትን የማውቃት ያ ለጥቁር አዝሙድ አሪፍ ነው ለፔሪድ ብላ ስታስተዋውቅ ያኔ ቫይራል አሪፍ ነው ብዬ ከዛ በኋላ ይቻትም አላውቅም። ይሄ አብሳላት ዲቶክስ አታውቂም? ዲቶክስ አዝሙድ አልኩኝ ቀረፋ ሶሪ ዲቶክስ አታውቂም? ዲቶክስ የሆነ ሰዓት ሙዶ ነው አልነበር እንዴ? አላውቅም፣ ማርያምን አላውቅም። ድሬ ሀረር እየሄደነች ላይ ፍቅር አላውቅም። ዲቶክስ አርገሽ አታውቂም አንቺ? አርጊ እንጂ እንደ ኪዲ ሆድሽ ውስጥ እንዳለ ትላትል ይዘሽ የምትዞር ዲቶክስ አርጊ። ተማሪ የእሷ ዩቲዩብ ላይ ግቢ፣ ዲቶክስ አደራረግ ተማሪ። እኔም በዲቶክስ ነው ማውቃት። አይ ብዙ ሰው ያውቃታል። እኔ በዛ ነው በእንትን ነው ማውቃት በቀረፋ። እና ምን ላይ ነሽ? ምን እናርግ? እንጮት ጌም እንጮት በእንትን እናርገው በአንበሳ